ወደ ፋኖ ትግል ተቀላቅሌ ያው አገር በተደፈረ በተባለችበት የተንቀሳቀስኩኝ በክልል 6ም አገሬን ነው ማስከብረው። አደብ ጎንደር 400 ጦር ይዘገባና ቶሎ ተባልኩኝ 400 ምንሻ ማለት ነው። እና እነሱን እየመራሁኝ አሁን ተገኘር የሰው ኃይል ብዛት ነበረ፣ መሳሪያ ብዛት ብዙም አልተመጣጠንም ነበር። አሁን እነሱ እንደገባን በሞርተር ሞከሩ። ውጊያው ይሄን ይመስላል። አዛ ላይ ያው እኛ የሆነች ድልድይ ተሰጠን። ያችን ድልድይ 400 የደቡብ ጎንደር 400 ሰው 450 ሰው ይዤ እችን ድልድይ ያዝ መኪና መንገዱ በድሽቃ እና መከላከያ እኛ ይዘነዋል ግቡ ተባልን። እዛ ጥሩ ስራ ሰራን። 4 ቀን ተዋጋን በተከታታይ ማለት ነው። ይመጣሉ ይመለሳሉ፣ ይመጣሉ ያው በብሬን ይደበድባሉ። አሙሴት ላይ ማለት ነው። ቀድመው ገብተው ቤት አቃጥለው ነው ያገኘናቸው። እኛውን ተገያለን ማለት ነው። የኛ ሰው መስሎን ገብተናል። 2 ክላሽ 2 ጁንታ ረሽነን ማለት ነው። አሙሴት ከዛ በኋላ መጣን፣ በእግር መጣን። ስንመጣ እዚህ የኛ ሰው ደረስንበት ቀድሞን ወጥቶ ማለት ነው። ተደራጅተን እንደገና ወደ ጦሩ ተመለስ። ያው የዘቢጡን ውጊያ ተጀመረ ማለት ነው። አሁንም ቢሆን ከዘቢጥ ማለት ነው ኮኪት 3 ምሽግ 260 ነው እንትን ያለው ኮማንዶ ያለው። ይሄ አሁን የምታዩት ኃይል ይሄ ብዛት ያለው ኃይል አሁን የለም ነበር የዛን ጊዜ ማለት ነው። ፋኖና እንትን ልዩ ኃይል ወደ ኋላ ነው አሉ። ኮኪት ምሽግ ሰብረን ገብተን ማለት ነው። ተደምሰው በህም ሬሳ ነው። የኛ 260 ኮማንዶ ብቻ ነው ያለ። ፋኖ የጎንደር ፋኖ መጣ፣ የሰሜን ጎንደር ማለት ነው። የተቀናጀ ጥሩ ነው ተመቱ። ስናይፈር ብሬን ተማርኳል። ወደ ጋይንት ጫጫው ላይ ነቀለም ወርቅ ነርጋሳይ አሉ። ያው የደቡብ ጎንደር አመራሮች አዛው ተቀናጅተን አዛው እያደሩ ማለት ነው። እነሱ ጋር እኔም ማለት ነው ታች ጋይንት 6 ሰዓት አምሸቱ ጓደኞችን ይዤ ወደ ታች ጋይንት ተርኩኝ። ጓደኞችን ወጣቱን አዘጋጅቼ ማለት ነው ከዩኒቨርሲቲ የተመለሱ ተማሪዎችን አዘጋጅቼ የትም አንሄድም፣ ቦታችን ጥለን ቤታችን ልጃችን ጥለን የትም አንደርስም። በቃ መንገዱን በማዘጋት ወደዚህ ሲያመሩ አፍረው እንዲመለሱ አድርገናል። ተደናግጠው የተመለሱት ውጊያም አልገጠሙም፣ ዝም ብለው ተመለሱ። ስለዚህ በተደጋጋሚ ቢሞክሩም ታች ጋይንትን አልረገጧት። ተደዋውለን የቆረጣ ኃይል አለህ አሉ። ትንሽ ቆረጣ ብታሰማልን አለኝ። አታች ጋይንት መተን ከዚች ላይ ማለት ነው በተሳቢ ተጭነው ወደዚህ ሲገቡ ቅዳሜ ማታ ማለት ነው። በዚህ ዙሪያውን አዚች ላይ ድሽቃለች አዚች ኋላችን ግን እኛ በዚህ ገባና እነዚህ ሁለቱ አሉ በዚህ አድርገን ገብተን በስናይፈር አዚች ላይ ማለት ነው ከተሳቢ ላይ ጠብጠብ የጣልኳቸው ምንም ጊዜ ሳያገኙ ደግሞ እንደሰነበቱበት ሙልጭ አድርገው ጭነው ሊወጡ ነበር እቅዳቸው። ምንም ሳያገኙ ተደናግጠው ድሽቃቸውን ሁላ ጥለው የሄዱት እነዛ ልጆች ታጥቀው ሲያዩ ሌላ ወጣት ሁላ መጣ። በቃ ገጀራ እየያዘ መጣ። ሽፋን እየሰጠ ውጤታማ ስራ ተናበን ውጤታማ ስራ እስተዛችን ድረስ ለቀው ሲወጡ ድረስ ወረዳችን ሳናስደፍር በተደጋጋሚ በሰባት ጁንታ ገብቷል። ታች ጋይንት ከግብጥ ነው የመጣው ማየት ትችላለህ። ግብጣዊ ነው። መሳሪያ አልያዘም። መለኩሴ ልብስ ለብሷል። እሱን ያዝ። እንደገና ደግሞ ጁንታው ሀዚ በሰነበተበት ወቅት ሙሴ የሚባል ሀዚ ጋይንት ካገባ 23 አመቱ ነው። ሀኛ ሀገር 3 ልጆች ወልዷል ማለት ነው። የጨጮ ልጅ አግብቶ እሱን ቤት እንሰራልሃለን ታች ጋይንት ሄድና እንደዚህ መንገድ የሚሰራው መንገድ የሚዘጉት ምን ኃይል ኑሮ ነው። እሱን አጣርተህ የወታደር ብዛት የመሳሪያ ብዛት የቡድን መሳሪያ ይዘዋል ወይ አጣርተህ አሁኑኑ ሳታድር ቶሎ ብለው ቅዳሜ ቀን ሀገበያተኛ ጋር ላኩት። ያን ሰውዬኛ ስንፈትሽ ስናየው ሙሴ ገብረ ምናምን ነው የሚለው የት መተነው ስንለው እንደዚህ አዛ መጨረሻ ላይ እውነቱን ተናገር በቃ ስንለው አይ እኔ እንዳትገሉኝ ታች ጋይንት ያለውን ኃይል የመሳሪያ ብዛት የኃይል ብዛት የሰው ኃይል አጣርተና ቶሎ ብለው ልከውኝ ነውና እንዳትገሉኝ እኔ ተገድጄ ነው ሙሴ ይባላለሁኝ። አሁን እዚህ እነሱ እዚህ መናኸሪያ አንስተው የካፍቴሪያ በሙሉ እነሱ ይዘውታል። አትደር አይተና ቶሎ ነው ያሉኝ እና እንደዚህ ተልኬ ነው አለ። የተላከ መሆኑን ስናውቅ ያንን ሰውዬ ወደ እስር ቤት ፈዛው። ሌሎች ደግሞ የታጠቁ ኃይሎች ታቹን ገቡ። በቀበሌ 7 ይባላል ገቡ። ከበብናቸው። ስንከባቸው አንዱ 2 ጠረ ታንክ ይዟል። አንዱ 2 ጠረ ታንክ ይዟል። አንዱ ይችን ይዟል። ይችን ስናይፈር ማለት ነው። እጅ ስጥ ስንለው መግባባት አልቻለም። ቋንቋው እንትን ብሎ ማለት መሳሪያውን ዝቅ አደረገ። ወደ እግሩ ተመታ። ሰውየው ቁጭ አለ። መሳሪያውን አነሳው። ይችን መሳሪያ ማርከን ያው መጨረሻ ውጤታማ አድርገናል ማለት ነው። ውጡ ተብለና እዚህ ነው እንጂ በዚህ ባንሳው አቆርጠን ገረገራ ወተን ነበር። አሁን አያስፈልግም የተቀናጀ ምልህ አልተናበብንም እናንተ ወደ ኋላ ሆኖ ብለው ጥይት 500 ጥይት ሸልመው መከላከያ አዛዡ ነው ወደዚህ ይላካል እና እስከዚህ ድረስ አብረን እኛ አስተዋጽኦ ያደረግን አቅማቸው በጣም የሞቱ ናቸው። ዝም ብለው ባሽሽ ድንዝዞ ማለት
እነሱ እንደዚህ ናቸው። የነሱ ቅጥረኛ ስላለ ብቻ ነው እንጂ የነሱ አቅም አንድ አቅም የላቸው። ኩታራ ናቸው። በዛ ላይ መሳሪያ የተጠናከረ ጀሌ እኮ ይበዛል እኮ ጀሌ ይበዛል። ስለዚህ ሲቪል ለብሰው የኛን የቡቲክ የሟጠጡ ሲቪል ለብሰው ላይነት ታየዋለ። በቃ ዘቢጥ በዚህ በስተቀኝ ወደ አንሷ ሚካኤል ጠቅላላ የኛን ጅንስ ለብሶ ተፈንድዶ አንወራራቱ ነው። ምን ይዞ እንደሚገባ እኔ እንጃለቱ ይሄ ሰውዬ ማለት ነው እንጂ ከደጃፋችን ላይ መተው ምንም ውጤታማ ነው ተረፍርፎለታል በቃ። ስለዚህ አሁንም ቢሆን ማለት ነው እንደዚህ በተቀናጀ እኔ አሁን በጣም ደስ እያለኝ ነው። አንደኛ የዚያን ጊዜ ኃይላችን ትንሽ ነበር። አሁን ይሄ ሁላ ኃይል መጥቶ እኔ እንግዲህ በኋላ ቁም እንዳይባል ነው እኔ የምፈራው ይሄ እንጂ እነዚህ ሰዎች ካገቡበት ገብተን አቅማቸውን አሁንም እየወጡ ነው አቅማቸውን አይተነዋል። እነዚህን ሰዎች ካገቡበት ገብተን ምድረ በዳ እልም አድርገን እነዚህ ሽፍታና እንትን ስለሆኑ ምንም ህገ ወጥ ስለሆኑ ገብቶ ሰው የሰው ቤት ከፍቶ ባልና ሚስት እየገደለ በሬ እያረደ በልቶ ይሄን ምን ትለዋለህ? ለዚህ ምን ጊዜ ተሰጠዋለህ? ስለዚህ እነዚህ ሰዎች አሁን አቅማችን አጠንክረን እያየናቸው ነው፣ እየሸሹ ነው። በቃ እነሱ ሸሽተዋል፣ እኛ ማቋረጥ የለብንም። እኔ አሁን ፋኖ ነኝ። አገር ሲወረር ወደ አገሬን ለማስከበር እሄዳለሁ። አገር ሲወረር በሰላም ጊዜ ግን ነግጄ ወይም አርሼ ነው የምበላው። ስለዚህ ወደ ልማታችን ቶሎ መመለስ ስላለብን እነዚህን ሰዎች ይህን ጊዜ ማለት ነው የመጨረሻ ውጤታችን አሁን ነው መሆን ያለበት ማለት ነው።